ሰላም እንዴት አላችሁ የኢትዮ ዩቲዩብ ቻናል ተከታታዮች በዚህ ቪዲዮ ላይ የግሬድ 12 ጂኦግራፊ ዩኒት 2 ማለት ነው ክላይሜት ቼንጅ የመጀመሪያውን ፓርት የሁለተኛው ምዕራፍ የ12ኛ ክፍል ጂኦግራፊ ማለት ነው ክላይሜት ቼንጅን ወይም ደግሞ የአየር ንብረት ለውጥም ማለት ነው በዚህ በምዕራፍ 2 ላይ የምንመለከትና የምናይ ነው የሚሆነው እያንዳንዱን ፖይንቶች እያንዳንዱን ርዕሶች ሜን ቶፒኮች ሰብ ቶፒኮች በተብራራ መልኩ እንመለከታለን እስከ መጨረሻው ቪዲዮን በመመልከት የቪዲዮ ተጠቃሚ ሁኑ ከዛም በተጨማሪ ሰብስክራይብ ላይክ ሼር እና እንዲሁም ኮሜንት በማድረግ የቻናላችን ቤተሰብ ይሁኑ ማለት ነው ቀጥታ ወደ ቪዲዮ ወደ ሌሰኑ እንሄዳለን The first one is it is introduction መጀመሪያ ላይ የምናገኘው introduction ወይም ደግሞ መግቢያ ነው in the previous grade level you learned about climate classification in regions of the world the factor that influence the world climate and indigenous climate classification of Ethiopia በቀደሙት ክፍላት ላይ ማለት ነው in the previous grade ማለት ነው ስለ ክላይሜት ክላሲፊኬሽን ወይም ደግሞ የተለያየ የአየር ንብረት ክፍፍሎችን በክላይሜት ላይ ያሉትን ክላሲፊኬሽኖች ተመልክታችኋል ወይም ተማምራችኋል በመጀመሪያው ግሬድ ሌቭል ላይ ማለት ነው in the previous grade level which means በ11ኛ ክፍል በ10ኛ ክፍል ላይ እና ከዛም በተጨማሪ ደግሞ ሪጅንስ ኦፍ ዘ ወርልድ በተለያየ በአለማችን ላይ ያሉ የተለያዩ አካባቢዎች ላይ ያሉ ክላይሜት ክላሲፊኬሽኖችን የኮፐንሃገን የግሪኮችም ማለት ነው እነ ትሮፒካል ፍሪጅድ ዞን ቴምፕሬት ዞን ተብሎ የተከፈለውን የኮፐንሃገን ክላይሜት ዌት ሂዩሚድ ተብሎ የተከፈለውን the factor that influence the world climate and indigenous climate classification of Ethiopia ከዛም በተጨማሪ ማለት ነው የክላይሜት በወርልድ ክላይሜት ላይ በአለማችን ላይ ያለው ክላይሜት አየር ንብረት ማለት ነው ፋክተር የሚያደርጉት ወይም ደግሞ ተጽዕኖ የሚያሳድሩበትንም ነገር ኢንፍሉዌንስ የሚያደርጉበትን ነገርም አይታችኋል ተማምራችኋል ከዛም በተጨማሪ ደግሞ ኢንዲጂነስ ክላይሜት ክላሲፊኬሽን ወይም ደግሞ በሀገራችን በኢትዮጵያ ላይ ያለውን ሀገር በቀል የሆነውን የክላይሜት ክላሲፊኬሽን ደጋ ቆላ ወይና ደጋ ተብሎ የሚከፈለውንም ተምራችኋል ክላይሜት ቼንጅ ኢዝ ዋን ኦፍ ዘ ሞስት ሲግኒፊካንት ኢንቫይሮንመንታል ቻሌንጅስ ፌሲንግ ሂውማንካይንድ ቱዴይ የአየር ንብረት ለውጥ ማለት ነው ክላይሜት ቼንጅ የሰው ልጅ በአሁን ጊዜ ላይ ሂውማንካይንድ ማለት ነው በአሁን ጊዜ ላይ ፌስ የሚያደርገው በጣም የአካባቢ ቻሌንጅ ወይም ደግሞ ችግር ሞስት የሚባል ዋና የሚባል ሲግኒፊካንት የሆነ ኢንቫይሮንመንታል የሆነ ቻሌንጅ ወይም ችግር ነው ማለት ነው ሂውማንካይንድ የሰው ልጅ አሁን ላይ የሚያጋጥመው So there are several arguments over the concept of climate change ይህም ማለት ነው በኮንሰፕት ኦፍ ክላይሜት ቼንጅ ላይ ወይም ደግሞ የአየር ንብረት ለውጥ ግንዛቤ ላይ ማለት ነው የተለያዩ አርጊመንቶች ክርክሮች የተለያዩ ትርጓሜዎች አሉ ሳይንቲፊካሊ ስፒኪንግ there is no doubt about the existence of global warming and climate change በሳይንሳዊ ደረጃ ግን ማለት ነው ምንም ጥርጥር የለውም ነደብት ማለት ነው ግሎባል ዋርሚንግ ኤግዚስት ስለማድረጉና ክላይሜት ቼንጅ ኤግዚስት ስለማድረጉ ምንም የማያከራክር ወይም ደግሞ ምንም ደብት የሌለው ነገር ነው ምክንያቱም ኦልሬዲ የዓለም ሙቀት እየጨመረ ነው ክላይሜት የአየር ንብረት ለውጥም እንደተከሰተ ሁላችንም የምናየው ነው ፀሐይ ምን ያህል እንደምታቃጥል ራሱ ድሮ እንደዚህ አልነበረም የሚባል ብዙ አይነት ነገሮች አሉ ማለት ነው It is now time to find out what action will be taken at the potential and social sphere to make our world more resilient and fight climate change. በዚህ ማለት ነው በአሁን ሰዓት ላይ ማለት ነው ምን አይነት አክሽን ወይ ምን አይነት የሆነ መፍትሄዎችን ምን አይነት ድርጊቶችን ማድረግ አለብን ይህንን ፖቴንሻል እና ሶሻል ስፌርን ማለት ነው ያለንን የምንኖርባትን ምድር ሪዛይለንት ለማድረግ በጣም ጥሩና ምቹ ለማድረግ ከዛም በተጨማሪ ክላይሜት ቼንጅን ለመዋጋት ፋይት ለማድረግ ማለት ነው ምን አክሽን መወሰድ አለበት የሚለውን ፖቴንሻል በዚህ ስፌር ላይ ማድረግ አለብን የሚለውን በፋይንድ ወይም በመፈለግ ላይ ነው ያለው ማለት ነው ጂኦግራፊ has much to contribute to understanding of the complex spatial dimension of climate change including the observed and anticipated geographical differentiation in potential impact and vulnerability ጂኦግራፊ ማለት ነው ለዚህ ኮምፕሌክስ የሆነ ስፓሻል ዳይሜንሽን ላለው የአየር ንብረት ለውጥ ክላይሜት ቼንጅ ማለት ነው አንደርስታንዲንግ ለመረዳት ማለት ነው የራሱን ሆነ አስተዋጽኦ የሚያበረክት ኮንትሪቢዩት የሚያደርግ ሲሆን ይህም ማለት ነው ሌሎች የተለያዩ ነገሮችንም ያካታል ከነዚህም መካከል ኢንክሉዲንግ ኦብዘርቭድ የሆኑ እና አንቲሲፔትድ የሆኑ የተለያዩ ጂኦግራፊካል ዲፍረንሺዬሽን ወይም ደግሞ የስነ መሬት ልዩነትን ባካተተ መልኩ ፖቴንሻል ኢምፓክት እና ቨልነራቢሊቲ ተጽዕኖአቸውን እና ተጋላጭነታቸውን በያዘ መልኩ ማለት ነው አንደርስታንዲንጉን ለመረዳት
ኮንትሪቢዩት ያደርጋል። ዴርፎር ዲስ ዩኒት አድሬስ አባውት ቤዚክ ኮንሰፕት ኦፍ ክላይሜት ቼንጅ ሰች አስ ግሎባል ክላይሜት ቼንጅ ኮዝ ኤንድ ኮንሲኩዌንስ ኦፍ ክላይሜት ቼንጅ አዳፕሽን ኤንድ ሚቲጌሽን ስትራቴጂ ኢንተርናሽናል ኮንቬንሽንስ ኤንድ አግሪመንት ኦን ክላይሜት ቼንጅ ኤንድ ፋይናሊ ዘ ክላይሜት ሪዛይለንት ግሪን ኢኮኖሚ ኦፍ ኢትዮጵያ። ይህም በዚህም ማለት ነው ይህ ዩኒት የምዕራፍ ማለት ነው ስለ ክላይሜት ቼንጅ ቤዚክ ኮንሰፕቶች ዋና ዋና ትርጓሜዎች፣ ግንዛቤዎች፣ ኮንሰፕቶችን የሚያስጨብጥ ወይም ደግሞ አድሬስ የሚያደርግ ሲሆን በዚህም ግሎባል ክላይሜት ቼንጅን የሚይዝ እንዲሁም ደግሞ ኮዝ ኦፍ ክላይሜት ቼንጅ የክላይሜት ቼንጅ ኮንሲኩዌንሱ ክላይሜት ቼንጅ ወይም የአየር ንብረት ለውጥ የሚያመጣው ውጤቶች ምክንያት ኮዞቹ ምንድን ናቸው የሚለውን አዳፕሽን እና ሚቲጌሽን ስትራቴጂስ ይህንንስ ፋይት ለማድረግ ወይም ደግሞ ለመፍታት ምን አይነት መፍትሄዎች፣ ሚቲጌሽኖች፣ አዳፕሽኖች ተወሰዱ የሚሉትን በዚህ ዩኒት ቶፒክ ላይ እንመለከታለን። ኢንተርናሽናል ኮንቬንሽን እና አግሪመንት የተለያዩ ዓለም አቀፋዊ ስምምነት እና አግሪመንቶች ኮንቬንሽኖችንም እናያለን በዚህ በክላይሜት ቼንጅ ላይ ማለት ነው በአየር ንብረት ለውጥ ላይ። በመጨረሻም ፋይናሊ ክላይሜት ሪዛይለንት ግሪን ኢኮኖሚ ኦፍ ኢትዮጵያ የኢትዮጵያን ግሪን ኢኮኖሚ ክላይሜት ሪዛይለንትን ማለት ነው ተመልክተን የምንጨርስ የምናበቅ ይሆናል ማለት ነው። ይህንን ዩኒት ባይዘዌ ግሪን ሌጋሲ ወይም ደግሞ የአረንጓዴ አሻራ ራሱ ከኢትዮጵያን ግሪን ኢኮኖሚ ውስጥ የሚጣቀስ የሚጠቃለል ነው። 2.1 the first main topic is it is basic concept of climate change የመጀመሪያው ርዕሳችን የሚሆነው ዋና የሚባል ማለት ነው ቤዚክ የሚባል የአየር ንብረት ለውጥ climate change concept ግንዛቤ ነው። Recall how climate differs from weather based on your experience. For example, if you decide what clothes to buy for years and what clothes to wear in particular day, this is explain climate and weather respectively. ይህም how climate differ from the weather ባላችሁ ኤክስፒሪየንስ ባላችሁ ልምድ ኤክስፒሪየንስ ማለት ነው ክላይሜት ከዌዘር የሚለይበትን ነገር መመልከት ትችላላችሁ። ለምሳሌ ማለት ነው if you decide clothes to buy for years ለአመት የሚሆናችሁን ልብስ የምትገዙ ከሆነ ማለት ነው and what clothes to wear in particular day በፓርቲኩላር ዴይ የምትለብሱት ልብስና ለምሳሌ ዛሬ ወይም ነገ ማለት ነው አንድ ቀን ዌድነስዴይ፣ ተርስዴይ፣ ፍራይዴይ፣ ሰንዴይ ሊሆን ይችላል ማለት ነው በዛ ፓርቲኩላር ዴይ የምትለብሱት ልብስና this explain climate and weather respectively በአመት ውስጥ የምትገዙት ልብስ የተለያየ ነው ማለት ነው። ለአመት ብላችሁ የምትገዙት ልብስ ኦልሞስት ክላይሜቱን ሜዠር ያደረገ ሲሆን ነገር ግን ለቀን ብላችሁ የምታረጉት ልብስ ለዛሽ ቀን ብቻ ዊር የምታረጓት ደግሞ ማለት ነው ዌዘርን ኤክስፕሌን የሚያደርግ ነው ማለት ነው። ይህም ክላይሜት እና ዌዘርን ሪስፔክቲቭሊ በተከታታይ መልኩ የሚገልጹ ቀላል ምሳሌ ናቸው። ክላይሜት ሪፈርስ ቱ the condition of the atmosphere in a certain place over many years ክላይሜት ወይም የአየር ንብረት ማለት ነው ሪፈር የሚያደርግልን የአቶሞስፌር ኮንዲሽን የአቶሞስፌር ሁኔታን ሲሆን ይህ ሁኔታ ማለት ነው በዛ ሰርቴን ፕሌስ ላይ ለብዙ አመታት ባይ ዘ ዌይ ሞር ዛን 30 years ነው የሚባለው ለብዙ አመታት በዛ ቦታ ላይ ከረንት ፕሌስ ላይ ሲቆይ ነው። for example the climate in Gondar is cold in the winter and the climate in Gambella is warm and humid all year long ለምሳሌ በጎንደር ላይ ያለው ክላይሜት የአየር ንብረት ማለት ነው ኮልድ ቀዝቃዛማ ሲሆን ይህም በዊንተር ቀዝቃዛማ ሲሆን ኤንድ በክላይም በጋምቤላ ላይ ያለው ክላይሜት ወይም ደግሞ የአየር ንብረት ደግሞ ዋርም ሞቃታማና ሂዩሚድ እርጥበት አዘል የሆነ በአመቱ ሙሉ ማለት ነው እርጥበት አዘል የሆነ ነው ሂዩሚድ የሆነ ነው። በዚህም ማለት ነው the climate in one area like the Horn of Africa is called a regional climate በዚህም በአንድ ኤሪያ ላይ ያለ ክላይሜት የአየር ንብረት ደግሞ ለምሳሌ በሆርን ኦፍ አፍሪካ በአፍሪካ ቀንድ ላይ ሪጂናል ክላይሜት ወይም ደግሞ የሪጂናል ክልላዊ የሆነ ክላይሜት ተብሎ ይቀመጣል። the average climate around the world is called global climate በአለም ላይ ያለው አቨሬጅ ክላይሜት ደግሞ ማለት ነው ግሎባል ክላይሜት ወይም ደግሞ ዓለም አቀፍ የሆነ አየር ንብረት ተብሎ ይቀመጣል። when scientists talk about global climate change they are talking about the global climate and a pattern of change that's happening over many years በዚህም ማለት ነው ሳይንቲስቶች ስለ ግሎባል ክላይሜት ቼንጅ ስለ ዓለም አቀፍ የአየር ንብረት ለውጥ የሚያወሩ ቶክ የሚያደርጉ ከሆነ የሚናገሩት ማለት ነው የሚናገሩት ስለ ግሎባል ክላይሜት እና እንዲሁም ደግሞ ይህ ግሎባል ክላይሜት ማለት ነው በቼንጅ የተለወጠበት በተለያዩ አመታት በተለያዩ ሜኒ ይርሶች ለውጠቱ ቼንጁ that's happening over many years በብዙ አመታት ጊዜ ማለት ነው የተፈጠረውን ለውጠት ሀፕን ያደረገውን እንደሚያወሩ ነው የሚጠቅሰው ማለት ነው። በዚህም when talk about global climate change they are talk about global climate and pattern that changing happening over many years. One of the most important trends that scientists look at
is the average temperature of the earth which has been increasing for many years። በዚህም ዋን ኦፍ ኢምፖርታንት ትሬንድ የሆነ ሳይንቲስቶች ከሚያስቀምጡት በአቬሬጅ ቴምፕሬቸር ላይ ማለት ነው ዋን ኦፍ ኢምፖርታንት ትሬንድስ ከሆነው መካከል አቬሬጅ ቴምፕሬቸር የሚጠቀስ ሲሆን የእርዝ አቬሬጅ ቴምፕሬቸር አቬሬጅ የሆነ ሙቀትና ቅዝቃዜ ፐርሰንቱ ማለት ነው የሚቀመጥ ሲሆን ይህም which has been increasing for many years ለብዙ አመታቶች በጣም እየጨመረ ነው የሄደው። this is called global warming ይህም ማለት ነው ግሎባል ዋርሚንግ ወይም ደግሞ ዓለም አቀፍ የሙቀት መጨመር ተብሎ ይቀመጣል ማለት ነው ወይም ደግሞ ይጠራል። rising global temperature leads to other changes around the world such as stronger hurricanes, melting glaciers and the loss of wildlife habitats። ይህም የራይዚንግ ግሎባል ቴምፕሬቸር ማለት ነው የዓለም አቀፍ የሙቀት መጨመር ማለት ነው ሌሎች ቼንጆች በአለም ላይ እንዲከሰቱ የተለያዩ ሌሎች ለውጦች እንዲከሰቱ የሚያስችል ሲሆን የመጀመሪያው በጣም ትልቅ የሆነ ሃሪኬኖች እንዲከሰቱ ስትሮንገር የሆኑ ሃሪኬኖች እንዲከሰቱ ያደርጋል። የተለያዩ የበረዶ ግግሮች ግሌሰሮች እንዲቀልጡ ያደርጋል። ሎስ ኦፍ ዋይልድ ላይፍ ሃቢታትስ የተለያዩ በዱር የሚኖሩ የተለያዩ የተፈጥሮ መኖሪያዎች ሀቢታቶች እንዲጠፉ ያደርጋል ሎስ እንዲሆኑ። this is because of earth's air, water and land are all interdependent and prone to the climate change። ይህ እንዲሆን የሚያስችልበት ምክንያት ማለት ነው የምድር ኤር አየር ውሃ እንዲሁም ደግሞ መሬት ማለት ነው እነዚህ ኢንተርዲፔንደንት እና እንዲሁም ፕሮኖ ናቸው ለክላይሜት ቼንጅ ከአየር ንብረት ጋር ማለት ነው ከአየር ንብረት ለውጥ ጋር ተያያዥነት እርስ በርሳቸው የሚያያዙ ናቸው። አንዱ ኦልሬዲ የሚለዋወጥ ከሆነ ክላይሜት ሙቀቱ የሚጨምር ከሆነ አብሮ ሁሉንም ይዞ የሚወርድ ነው የሚሆነው። ለዛም ነው ማለት this because of the earth's air, water, land area are interdependent and prone to climate change የሚሉ this means a change in one place can lead to other change somewhere else። ይህም ማለት ምን ማለት ነው በአንድ ቦታ ላይ የሚከሰተው ለውጥ ማለት ነው ቼንጅ ማለት ነው በሌላ ቦታም somewhere else ማለት ነው ለውጠቱ እንዲመጣ ያስችላል። ለዚህ ቀላሉ ኤግዛምፕል በአፍሪካ እና በተለያዩ ባደጉት ሀገራት ላይ ያለው ኤግዛምፕል ነው። ባደጉት ሀገራት በተለይ እንደ ቻይና ባሉ ማለት ነው በጣም የካርበን ልቀታቸው በጣም ብዙ ነው ብዙ የሆነ ፕሮዳክሽን ስላላቸው ማለት ነው። ነገር ግን በአፍሪካ ደግሞ ለስ የሆነ የፕሮዳክሽን ስታት ስለሆነ ያለው በዚህም ማለት ነው ለስ የሆነ ፕሮዳክሽን ስታት ስለሆነ ያለው ማለት ነው ያን ያህልም የካርበን ልቀቱ አናሳ ነው ማለት ነው። ነገር ግን ተፈጥሮ ግን እንደዛ አላለችም። ቻይና ብዙ ለቃለች ማለት የቻይና ይጎዳል ብቻ ሳይሆን ሁላችንም ግን በግሎባል ዋርሚንግ እየተጠቃን ያለ ነው። For example, when air temperature rises, the ocean absorb more heat from the atmosphere and become warmer። ለምሳሌ ማለት ነው ኤር ቴምፕሬቸር ራይዝ በሚያደርግ ሰዓት ወይም ደግሞ የአየር ሙቀት በሚጨምር ሰዓት ማለት ነው ኦሽን ወይም ደግሞ ውቅያኖስ በጣም ብዙ የሆነ ሙቀትን አብዞርብ ያደርጋል ይስባል ማለት ነው ከአቶሞስፌር። በዚህም ቢካም ዋርመር በጣም ሞቃታማ እየሆነ ይመጣል ማለት ነው ኦሽን ወይም ደግሞ ውቅያኖስ። ዋርመን ኦሽን ኢንተርን ካንኮዝ ስትሮንገር ስቶርም አስ ሾን ኢን ፊገር 2.1። በዚህም ሞቃታማ የሆነ ውቅያኖስ ደግሞ ማለት ነው ስቶርሞች ወይም ደግሞ ውቅያኖሶች እንዲከሰቱ ያደርጋል ማለት ነው። ይህም በምላሹ ኢንተር ስትሮንገር የሆኑ ስቶርሞች እንዲከሰቱ ያደርጋል። ይህም በምስል 2.1 ላይ የተቀመጠ ነው። ይህም ክላይሜት ኮኔክሽን ያላቸውን የሚያሳይ ሲሆን መሀል ላይ ግሪን ሃውስ ጋዝስ ትራፕ ኢነርጂ አለ። ባይ ዘ ዌይ ግሪን ሃውስ ጋዝ የምንላቸው አሁን ላይ ራሱ በተለያየ በፋብሪካዎች የሚለቀቁት ናቸው። እነዚህ ግሪን ሃውስ ጋዝ መጠናቸው ሲበዛ ነው እንጂ በጣም ጠቃሚ ናቸው። ነገር ግን መጠናቸው ሲያልፍ ግን ከሆነ ፐርሰንት በላይ ሲሆን ግን ከባድ የሆነ ግሎባል ዋርሚንግ እንዲከሰት ያደርጋል። እነዚህ የተለያዩ ሙቀት ትራፕ አድርገው ወይም ደግሞ አምቀው የሚይዙ ናቸው እነዚህ ጋዞች ማለት ነው። እነዚህም ዋርመር ኦሽን እንዲከሰት ያደርጋሉ። ሜልቲንግ ስኖ ኤንድ አይስ እንዲከሰት ያደርጋል። ቼንጂንግ ኢን ኮንዲሽን ፎር ፕላንትስ ኤንድ አኒማልስ ሞር ኢቫፖሬሽን ብዙ የሆነ ትነት እንዲከሰት ያደርጋል። ከዛም በተጨማሪ ደግሞ ሽፍቲንግ ሬንጅስ ኢን ማይግሬሽን የተለያዩ ኦልሬዲ ሀቢታታቸው የሚጠፋ ከሆነ ማይግሬት ያደርጋሉ ማለት ነው እንስሳት። ሞር ድራውት ኤንድ ዋይልድ ፋየርስ ድርቅና የተለያየ ዋይልድ ፋየር ወይም ደግሞ ሰደድ እሳት እንዲከሰት ያደርጋሉ። ሞር ፐርሴፕቴሽን ኢን ሰም ፕሌስስ ከዛም በተጨማሪ ስትሮንግ ስቶርምስ
ከላይ የጠቀስነው ማለት ነው። ስትሮንግ ስቶርም በዋርመር ኦሽን ምክንያት ይህንን ተከትሎ ደግሞ ድጋሚ ዋርመር ኦሽን ራይዚንግ ሲ ሌቭል የባህር ጠለል እንዲጨምር ያደርጋል ማለት ነው። ሜልቲንግ ስኖ ደግሞ ድጋሚ የራይሲንግ ሲ ሌቭል ቢኮዝ እየለቀለጠ በሚመጣ ሰዓት ማለት ነው ውሃው እየጨመረ ስለሚሄድ የባህር ጠለሉ እንዲጨምር ያደርጋል። እዚሁ ሜልቲንግ ኢን አይስ ማለት ነው እርዝስ አብዞርብ ሞር ኢነርጂ ብዙ የሆነ ኢነርጂን አብዞርብ እንድታደርግ ያደርጋታል። ከዛም በተጨማሪ ዚ ቼንጂንግ ኮንዲሽን ፎር ፕላንትስ ኤንድ አኒማልስ ማለት ነው ሀቢታት ሎስ ኤንድ ኤክስቲንክሽን የተለያዩ መኖሪያ ቦታቸው እንዲጠፉና እንዲሁም ደግሞ እንዲጠፉ እንስሳቶቹ ራሱ ያደርጋል። ከዛም በተጨማሪ እዚሁ ላይ ማለት ነው ቼንጂንግ ሲዝናል ፓተርንስ ሲዝናል የሆኑ ፓተርኖች ወቅታዊ የሆኑ ፓተርኖች እንዲለወጡ ያደርጋል። According to the Intergovernmental Panel on Climate Change, IPCC, climate change refers to a change in the state of climate that can be identified by changes in the mean and or the variability of its properties and that persists for an extended period, typically decades or longer. ከኢንተርጎቨርንመንታል ፓናል ኦን ክላይሜት ቼንጅ ይህም አይፒሲሲ አኳያ ማለት ነው ክላይሜት ቼንጅ ወይም የአየር ንብረት ለውጥ የሚገልጽልን የቼንጅን ስቴት ልውጠት ሲሆን ይህም ስቴት ማለት ነው በክላይሜት ላይ በአየር ንብረት ላይ የሚከሰት ነው። ይህ አየር ንብረት አይደንቲፋይድ የሚደረገው የሚገለጸው ማለት ነው ቼንጅስ ኢን ደ ሚን በአቬሬጁ ላይ ያለ ቼንጅ ወይም ደግሞ መለወጥ ነው። የአቬሬጅ ኦር ቫሪያቢሊቲ ኦፍ ፕሮፐርሲቲ ኤንድ ዳት ፐርሲስት ፎር ኤክስቴንድድ ፔሪድ ለዛ ኤክስቴንድድ ፔሪድ በጣም ቀጥሎ አብሮ ቆይቶ ማለት ነው የአቬሬጁ ቼንጁ የተቀየረው ቼንጅ አድርጎ ሲቆይ ያ ክላይሜት ቼንጅ የምንለዋለን። ይህም ታይፒካሊ ዲኬድ ኦር ሎንገር ይህም አብዛኛውን ጊዜ ማለት ነው ለ10 ዓመታትና ከዛ በጨመረ መልኩ ነው። ኢት ሪፈርስ ቱ ኤኒ ቼንጅ ኢን ክላይሜት ኦቨር ታይም ዲዩ ቱ ኢዘር ናቹራል ቫሪያቢሊቲ ኦን ሂውማን አክቲቪቲስ ከዛም በተጨማሪ ኤኒ ቼንጅ ማንኛውም ለውጥ ሊሆን ይችላል በክላይሜት ላይ በጊዜ ሂደት የመጣ ሊሆን ይችላል። ነገር ግን ኢን ደ ክላይሜት ማለት ነው ዲዩ ቱ በናቹራል ቫሪያቢሊቲ ሊሆን ይችላል ወይም ደግሞ በሂውማን አክቲቪቲ በሰው ልጅ የተለያየ ድርጊት ሊሆን ይችላል። Thanks to work of the IPCC, which means Intergovernmental Panel on Climate Change, and other group of scientists working on the definition of climate change, we now better understand the consequence of the phenomena in our lives. ለነሱ ምስጋና ይግባቸውና ለአይፒሲሲ እና ነው የሚለው ማለት ነው ለአይፒሲሲ እና እንዲሁም ደግሞ ለተለያዩ ሌሎች የሳይንቲስቶች ግሩፖች ምስጋና ይግባቸውና ታንክስ ቱ ዴር ወርክ ለነሱ ስራ ምስጋና ይግባውና ማለት ነው አሁን ላይ ማለት ነው ዲፊኒሽን ኦፍ ክላይሜት ቼንጅን በተለያየ በክላይሜት ቼንጅ በአየር ንብረት ለውጥ የሚሰሩት ትርጓሜ ላይ የሚሰሩት ማለት ነው አሁን ላይ ኮንሲኩዌንሱን የሚያመጣውን ኮንሲኩዌንስ ዊ ቤተር አንደርስታንድ በጥሩ ሁኔታ ተረድተነዋል ማለት ነው። ፌኖሜና ኖርሌስ በአሁን በምኖርበት ህይወት ላይ የሚያመጣውን ኮንሲኩዌንስ ሪዛልት ማለት ነው። in the minds of many climate change is relatively distant problem that simply implies that it will get hotter. በአብዛኞቹ አይምሮ ውስጥ ማለት ነው ክላይሜት ቼንጅ ወይም የአየር ንብረት ለውጥ ሪላቲቭሊ በአንጻራዊነት ማለት ነው ዲስታንት ፕሮብሌም ወይም ደግሞ ከብዙ ጊዜ የነበረ ችግር ነው ማለት ነው። ይህም ሲምፕሊ ኢምፕላይስ ማለት ነው ኢት ዊል ጌት ሆተር በቀላሉ የሚጠቁመን በቃ እየሞቀ ሄደ የሚልን ነገር ነው። ኔቨርደለስ the consequences are much deeper and should be taken more seriously ነገር ግን ማለት ነው ኮንሲኩዌንስ ወይም ሪዛልቱ የሚያመጣው ተጽዕኖ ማለት ነው በጣም ጥልቅና እንዲሁም ደግሞ በጣም ሲሪየስሊ ወይም ደግሞ ኮስተር ተብሎ ውሳኔ ሊወሰድበት ወይም ደግሞ ሲሪየስሊ ማለት ነው እንደ ቀልድ ሊታይ የማይገባ ነገር ነው ማለት ነው። ማች ዲፐር ትልቅ የሆነ ኮንሲኩዌንስ ስላለው እዚህ ጋር በዲያግራም የተቀመጠ የክላይሜት ቼንጅን የሚያሳይ ኢምፓክቱን የሚያሳይ ሲሆን ክላይሜት ቼንጅ አን ኢንተግሬትድ ፍሬምወርክ በመባል የተቀመጠ ምስል ነው ፊገር 2.1 በዚህም ማለት ነው ክላይሜት ቼንጅ እዚህ ጋር አለ የአየር ንብረት ለውጥ ይህንን ተከትሎ ደግሞ ኢምፓክትስ ኦን ሂውማን ኤንድ ናቹራል ሲስተም በናቹራል ሲስተም እና በሂውማን በሰው ልጅ ላይ ማለት ነው ተጽዕኖ ያሳድራል። ይህ ተጽዕኖ ደግሞ ቀጥታ ወደ ምን ይሄዳል ወደ ሶሾ ኢኮኖሚክ ዲቨሎፕመንት ፓዝስ የተለያዩ ይህንን ምሳሌ ይህንን ችግር ለመቅረፍ የሚወሰዱ ውሳኔዎችም ማለት ነው። የሶሾ ኢኮኖሚክ ፕሮሰስ ማለት ነው ባይ ዘ ዌይ እዚሁ ላይ አዳፕሽን እና ሚቲጌሽንም አለ እዚሁ መቀነስ ይቻላል ማለት ነው የተለያዩ መፍትሄዎችን እና አዳፕሽኖችን በመውሰድ ነገር ግን ይህ ራሱ ወደ ምን ሊድ ያደርጋል ማለት ነው ወደ ኢሚሽን እና ኮንሰንትራክሽን ወደዚህ ይወስደናል ማለት ነው።
ይህም የተለያየ ኢሚሽኖች እንዲለቀቁና የተለያዩ የግሪን ሃውስ ጋዝስ እንዲበዛ ያደርጋል። ድጋሚ ወደ ምን ሊድ ያደርገናል ማለት ነው? ወደ ክላይሜት ቼንጅ ወደ አየር ንብረት ለውጥ ይወስደናል ማለት ነው። Note the yellow arrow shows the cycle of causes and effect among the four quadrants in the figure. ያው የሎ አሮ ቢጫው ጠቋሚ ማለት ነው ወይም ደግሞ ቀስት ማለት ነው። ከላይ ነው የሚያሳየን የሚያስከትለውን ኮዝ ምክንያትና ኢፌክቶችን የሚያመጣዎቹን ተጽዕኖዎችን ነው ማለት ነው። በእነዚህ ፎር ኳድራንቶች ላይ በምስሉ ላይ ከላይ ባየ ነው ማለት ነው። the blue arrow indicates the societal response to climate change impacts። ሰማያዊ አሮ ደግሞ ማለት ነው ሰማያዊው ቀስት ደግሞ የሚያሳየን ኢንዲኬት የሚጠቁመው ማለት ነው በማህበረሰቡ የሚወሰድ ሪስፖንስ ምላሽ ማለት ነው። ለዚህ ለክላይሜት ቼንጅ ኢምፓክት ወይም ደግሞ ለአየር ንብረት ለውጥ ተጽዕኖ የሚወሰድ መፍትሄን አዳፕሽን ሚቲጌሽን የሚያሳይ ነው። ዊች ሚንስ ይሄ ማለት ነው። Previous assessments have already shown through multiple lines of evidence that the climate is changing across our planet, largely as a result of human activity. በተለያዩ በቀደሙት አሰስመንቶች ማለት ነው የተለያዩ ጥናቶች ምርምሮች ተካሂደው ማለት ነው የመልቲፕል ላይንስ ኦፍ ኤቪደንስ ለክላይሜት ቼንጅ የሚያሳዩ አሁን በምንኖርበት ፕላኔት ላይ በምድራችን ላይ የሚያሳዩ በጣም ብዙ የሆኑ መልቲፕል ላይንስ ኦፍ ኤቪደንስ በጣም ብዙ የሆኑ መረጃዎች ታይተዋል ወይም ደግሞ ሾውን ተደርገዋል። እነዚህም ማለት ነው ላርጅሊ በአብዛኛው ማለት ነው ሪዛልት የሆኑት በሂውማን አክቲቪቲ ወይም ደግሞ በሰው ልጅ ስራ በሰው ልጅ ድርጊት ምክንያት ነው። the most convincing evidence of climate change derives from observation of the atmosphere, land and ocean. በጣም ኮንቪንሲንግ አሳማኝ የሆነው ኤቪደንስ ማለት ነው ለክላይሜት ቼንጅ የሚያሳየው ወይም ደግሞ ለአየር ንብረት ለውጥ የሚያሳየው ድራይቭ የሚገኘው ከኦብዘርቬሽን ኦፍ አቶሞስፌርን ኦብዘርቭ ከማድረግ ሲሆን ይህም ላንድ እና ኦሽንንም የሚይዝ ነው ወይም ደግሞ መሬትና ውቅያኖስም ማለት ነው። a clear evidence from in situ observation and ice core record shows that atmospheric concentration of important greenhouse gases such as carbon dioxide CO2, methane CH4 and nitrous oxide which means N2O ማለት ነው have increased over the last few centuries. ክሊር ኤቪደንስ እንደሚያሳየው ከሆነ ማለት ነው የተለያዩ ከሲቱ ኦብዘርቬሽን እና እንዲሁም ከተለያዩ አይስኮር ሪከርድ ከተመዘገቡት እንደሚያሳየው ከሆነ ማለት ነው የአቶሞስፌሪክ ኮንሰንትሬሽን ማለት ነው በግሪን ሃውስ ጋዝ ላይ ያለው የአቶሞስፌሪክ ጥርቅም ማለት ነው ኢንክሪዝመንት አሳይቷል። የነዚህም ግሪን ሃውስ ጋዝ ያሳየው ኢንክሪዝመንት ማለት ነው በካርበን ዳይኦክሳይድ፣ በሚቴን፣ በናይትረስ ኦክሳይድ እና እንዲሁም በናይትረስ ኦክሳይድ በሶስቱ ላይ ነው ማለት ነው። እነዚህ ግሪን ሃውስ ጋዝ በመባል የሚጠቀሱ ናቸው እና እነዚህም ማለት ነው በእነዚህ ባለፉት ጥቂት መቶ ዓመታት ላስት ፊው ሴንቹሪስ ማለት ነው ኢንክሪዝ አድርገዋል ወይም ደግሞ ጨምረዋል ማለት ነው። ለዚህም ነው ትራፕ የሚደረገው ሂት ማለት ነው ስለሚበዛ ግሎባል ዋርሚንግ እና እንዲሁም ደግሞ ክላይሜት ቼንጅ የሚከሰተው። that's all about today's lesson። የዛሬው ሌሰን የሚመስል ሲሆን ቪዲዮን እስከ መጨረሻው ድረስ ስለተከታተላችሁት እጅግ አድርጌ አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር እና እንዲሁም ኮመንት በማድረግ የቻናላችን ቤተሰብ ይሁኑ። ሰላም ሁኑ። ቸር ቆዩልን።